ሰላም ሰላም እንዴት ናችሁ? ዛሬ ማንም የማይነግራችሁን ሪዩዝድ አፒል ማሸነፊያ ቪዲዮ በአጭር ጊዜ ውስጥ እንዴት ስታንዳርዱን የጠበቀና ፕሮፌሽናል በሆነ አቀራረብ እንዴት እንደምታዘጋጁ እንዲሁም እንዴት እንደምታሸንፉ ካለኝ ልምድ በመነሳት ግልጥልጥ አድርጌ ለነግራችሁ መጥቻለሁ። ላይክ ያደርጋችሁ ጠብቁኝ። ሰብስክራይበር ብታደርጉኝም አይከፋኝም። የምር አድርጉኝ፣ በቃ ደስ ይለኛል። የሚገርማችሁ ነገር አፒል ቪዲዮን ሰብሚት ካደረኩኝ በ48 ሰዓት ውስጥ ነው አፕሩቭድ የሆነው አፒሌ የሆነው። ይህ ደግሞ እንዴት ሆነ ካላችሁኝ ቀጣይ የምነግራችሁ ነገሮች ብቻ ተግባራዊ አድርጉ። ቪዲዮውን እስከ መጨረሻ ተከታተሉት። እኔ ቀጥታ የላኩትን ኦሪጂናሉን ቪዲዮ ምንም ሳልቆርጥ ሳልጨምር የላኩትን ቪዲዮ ወደ እናንተ አደርሳለሁ። እስከ መጨረሻው ብቻ አብራችሁን ቆዩ። ምንም የማታሸንፉበት ምክንያት የለም። ሙሉ % እርግጠኛ ነኝ ማለት ነው። በመጀመሪያ ቪዲዮ የራሳችሁ መሆን መቻሉን ማመን አለባችሁ። ወይም ደግሞ ቪዲዮዋችሁ ኤዲት ይደረጋል ወይ? ይህ ማለት ምንድነው? ዩቲዩብ ኤዲት እንድናደርግ ይፈቅድልናል ያው እንደሚታወቀው እና ኦዲዮ ሪፕሌስ ማድረግ እችላለሁ ወይ ሚለውን ነገር እመኑ እንጂ ምንም አይነት ማታሸንፉበት ምክንያት የለም። በእኔ ተማመኑ በቃ። በመጀመሪያ አፒል ቪዲዮ ከማዘጋጀታችሁ በፊት የዩቲዩብ የማይጣሱ መስፈርቶች አሉ። እነርሱ ምንድናቸው? 1 የምታዘጋጁት ቪዲዮ ከ5 ደቂቃ በታች መሆን አለበት። 2 አንኤዲትድ መሆን አለበት። ይህ ማለት ምንድነው? ግራፊክስ ወይም ባክግራውንድ ሚውዚክ ወይም ሌላ ነገር ኤዲት ማድረግ አይቻልም። ቀጥታ ድምጻችሁንና ማሳየት የምትፈልጉትን ነገር አንድ ላይ ኮምባይን በማድረግ መላክ ነው የሚጠበቅባችሁ ማለት ነው። 3ኛው ምንም አይነት ዲስክሪፕሽን አያስፈልገውም። 4 አፕሎድ ስታደርጉ አንሊስትድ መሆን አለበት ማለት ነው። 5 ቪዲዮ ስታዘጋጁ መጠቀም ያለባችሁ ዓለም አቀፍ ቋንቋዎች አሉ። ከነዛም ውስጥ አንዱ እንግሊዘኛ ነው። እንግሊዘኛ መጠቀም ትችላላችሁ። ወይም ደግሞ በአማርኛ በማውቀው ቋንቋ ነው የምጠቀመው ካላችሁ ኦሮምኛም ሊሆን ይችላል። ብቻ ሰብታይትሉ በእንግሊዘኛ መሆን አለበት። ሰብታይትሉን ደግሞ ራሳችሁ ናችሁ የምታዘጋጁት ማለት ነው። እነዚህን መስፈርቶች በአይምሯችሁ ውስጥ ካስቀመጣችሁ በኋላ አሁን ቀጥታ ወዴት ነው የምንሄደው? ቪዲዮውን ወደ ማዘጋጀቱ ስራ ነው የምንሄደው ማለት ነው። ልክ ቪዲዮአችሁን ማዘጋጀት ስትጀምሩ የመጀመሪያዎቹ 30 ሰከንዶች ወይም በ30 ሰከንድ ውስጥ ስማችሁን፣ የቻናላችሁን ስም እና የቻናላችሁን URL አድሬስ እንዲሁም ይህን ቪዲዮ ያዘጋጃችሁበትን ምክንያት ቁልጭ አድርጋችሁ ማሳወቅ አለባችሁ ማለት ነው። ለምሳሌ ይህ ቪዲዮ አፒል ቪዲዮ የምን ቪዲዮ ነው? የሪዩዝድ ኮንተንት ስለተባላችሁ ነው። ስለዚህ ያንን ነገር መግለጽ መቻል አለባችሁ ማለት ነው። ከዚህ በኋላ ያለው ስቴፕ ዋናውና ወሳኙ ነው ወይም ዋናው የይግባኛችሁ አካል ሲሆን በዚህ ውስጥ ኮንተንቱ የራሳችሁ እንደሆነ እንዲሁም የሰው ቢሆን እንኳን የወሰዳችሁት የራሳችሁ ክሬቲቪቲ እንደተጨመረበትና ኤዲት ያደረጋችሁበትን መንገድ ማሳየት መቻል አለባችሁ። ለምሳሌ ቪዲዮአችሁን በካፕከት ነው ኤዲት ያደረጋችሁት እንበል። እዛ ስክሪን ሪከርድ ስታደርጉ እንዴት ካፕከትን እንዴት እንደተጠቀማችሁት የራሳችሁን ክሬቲቪቲ እንዴት አድ እንዳደረጋችሁት እንዴት ላይት እንደተጠቀማችሁ እንዴት ብዙ አለ አይደለ? ብዙ ቱልሶች አሉ አይደል? እነዛን ቱልሶች እንዴት እንደተጠቀማችሁ ስለነሱ ማሳወቅ መቻል አለባችሁ ማለት ነው። ሌላው እንዲሁም የእናንተ ቪዲዮ ከኦሪጂናሉ ምን ያህል የተለየ እንደሆነና ቫልዩ አድ እንዳደረጋችሁበት አስረግጣችሁ ማሳመን መቻል አለባችሁ። በዚህ ደግሞ የኔን ቪዲዮ በምሳሌነት መውሰድ ትችላላችሁ። በደንብ እዩት። በዛ መንገድም ማዘጋጀት ትችላላችሁ። እንዲሁም አንዳንድ ቪዲዮዎቻችሁን ክሊክ እያደረጋችሁ ስለዛ ቪዲዮ ትንሽ ኤክስፕሌን እያደረጋችሁ መግለጽም ትችላላችሁ። ወደ ማጠቃለያው ስመጣ መቼ ሳርዝሜባችኋለሁ ግን ያው
ያለኝን ነገር ለእናንተ ከማካፈል መውደድ የተነሳ መሆኑን እወቁልኝ። ምንም ማስቀረት ስለማልፈልግ ነው። ሌላው ምንድነው ስታጠቃልሉ ይህ እድል ስለተሰጣችሁና ቀጣይ ደግሞ በምርጥ ኮንተንት እንደምትመጡ ቃል መግባትና ማመስገን መቻል አለባችሁ። ይህንን እንዳትረሱ። ምክንያቱም የእናንተን ታማኝነትና አመስጋኝነትን በዛው ስለሚታይ ማለት ነው። ሪዩዝድ ከተባላችሁ በኋላና አፒል እንድታቀርቡ እድሉ ከተሰጣችሁ ቀን ጀምሮ ከ3 ቪዲዮ በላይ ማጥፋት አይቻልም። ያለዚያ ዩቲዩብ ሪቪው ቲም ቻናላችሁን ሪቪው አያደርገውም ማለት ነው። ግን ሳውንዱን ከዩቲዩብ አውዲዮ ላይብራሪ ሪፕሌስ እንዲሁም ኤዲት ማድረግ ትችላላችሁ ማለት ነው። እና ባገኛችሁት መረጃ ልክ እንደኔ ተቀባይነት በማግኘት በአጭር ጊዜ ውስጥ እንደምታሸንፉ ተስፋ አደርጋለሁ። ቀጣይ እንዴት አፒል ቪዲዮን እንደምታዘጋጁ ስለሚጠቅማችሁ የኔን እዩት ከመጀመሪያው እስከ መጨረሻው። ያው በእንግሊዘኛ ነው እኔ ያዘጋጀሁትኝ። እንዴት አድርጌ እንዳዘጋጀሁት ከመጀመሪያው እስከ መጨረሻ ተከታትላችሁ እኔ ባቀረብኩበት ወይ ማቅረብም ትችላላችሁ። ከኔ በተሻለ መንገድ ደግሞ አፒላችሁን ማዘጋጀት እንደምትችሉ አምናለሁ። እናም መልካም እድል ይግጠማችሁ ብዬ በመመኘት እባካችሁ ላይክ፣ ኮሜንት፣ ሼር አድርጉልኝ። ከቻላችሁ ሰብስክራይበርም እያደረጋችሁ አበረታቱኝ። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ዝግጁ ነኝ። አመሰግናለሁ። ባይ ባይ። Hello YouTube review team, I run the YouTube channel named A Sweet Life. This is my YouTube channel URL address. My channel features classical music and storytelling through AI generated images that highlight Ethiopian culture and others. I am appealing the monetization suspension for reused content as my videos use original visuals, Creative Commons music and some tracks from the YouTube Studio Audio Library, all properly credited. All of my videos are fully created and edited by me. Then when I come to my creative process, I want to clarify that my channel is built on original self-created visual content and Creative Commons Classical. My visuals are created by me using ideas from my own imagination. I generate image in Sora AI using my own prompts inspired by Ethiopian culture, nature and peaceful landscape, spiritual and emotional themes. Then I bring the visual to CapCut and I spend time editing, animating, color grading and arranging scenes to create a calm storytelling atmosphere. Every video is custom made with my creativity, editing and vision. When I come to the music licensing, for the music I use Creative Commons Classical CC BY only. I always properly credit the original composer, mention Creative Commons license in the description, download only the audio, not the videos. Combine it with my original visual and editing. I respect copyright and attribution standards. When I come to my editing process, my production steps include writing unit prompt for visuals, generating images, editing in CapCut, adding transition effects in motion, matching visual to the mood of the classical music, reviewing before publishing. This takes time, creativity and effort. Nothing is simply taken and re-uploaded. When I come to transparency and improvement, there were 2 videos where I used short free nature clip from Mixkit website. They were allowed for commercial use, but to fully follow YouTube rule and avoid my confusion, I have deleted those videos voluntarily. This because I want to 100% follow YouTube reused content policy. My goal is to improve, learn and grow the right way.
When I come to commitment, I am fully committed to maintaining original and transformative content, continue to credit all Creative Commons sources, avoid reused footage, creating videos that add real value. I love creating peaceful classical visual content, and I am determined to follow every policy. When I finalized my appeal, I respectfully request a second review and a chance to continue creating original content on this platform. Thank you very much for your time, understanding, and fairness. May God bless you and have a wonderful day.